አላልኩም ራስሽ ተጣርተሽ እመቤቴን አላልኩም አሙሽ እመቤቴን ብያታኝኝ ምን ራሷን ይጣ የማለም ሁሉ እውነተኛ ነው ማለት አይደለም። እንዴት ነው ማለት በእመቤቴን ይቀልዳሉ እንዴ? እኔ አላቅልህም እሱን ብቻ ግን አሁን ብለኸኛል አላቅልህም እንዴ እኔ ምን ትላማለች? ኧረ በማርያም ይወራና የማይወራው ምንድነው? እሷ ጠራችኝ ብሩኬ ብላ ስጠራኝ አልሰማሽም ወይ አልካት። ምን እኔ እናት ፊት ለማዋረድ ነው? አሁን ሃይሚ ከምንቀያየም እውነቱን ብትነግሪያት ይሻላል። ለምንድን ነው የምንቀያየመው? ቀጥታ እውነቱን ንገሪያት። ንገሪያት በቃ እውነቱን ተናገርኩ። እኔ እኮ በህይወቴ ውሸት አልወድም። ሴትዮ አንቺ አይደለሽ እንዴት ጣርተሽ እንተነች እንድንጣላ ነው ፈልጊው በማርያም ኧረ ከእሷ ጋር ነው እኔ ሊመታኝ ነው እንዴ? አልገባኝም። እኔ ለምን እመታሻለሁ? እኔ አንቺን ያምሻል እንዴ? እንደዛ ነው የሚመስለው አይደለም። በቃ እውነቱን ንገሪያት። ሙሽ እኔ ምንም አላውቅም። ምንድን ነው አንቺ ከእናቴ ፊት ብታስወሪ? ኧረ ምንም አላውቅም ማለት ሙሽ እኔ በቃ እኔ ከዚህ በላይ እኔ ችግር የለውም ወይ እናንተ ሁለታችሁ እዚህ ዳሩ እኔ እወጣለሁ በቃ እዛኛው ክላስ አድራለሁ እንዴ እኔ በቃ ኧረ ሙሽ በእናትሽ እኔ በሰላም ታወራኝ ይችላል። እኔ ምንም አውቀው ነገር የለም ሶፋ ላይ እንዴ እኔ እወጣላችኋለሁ። እኔ ሶፋ ላይ አይደለም ምንድነው የምትይው? በቃ እንደዚህ እስክትል አንቺ ጤነኛ አይደለሽም በማለት ብትወሪውን እንኳን አታውቂም። እውነቱን ንገሪያት። እውነቱን ንገሪያት። አንተ እኮ ነው መተህ አብረን ካላደረን እያልከኝ ነበር። እኔ ብሩኬ እና እኔ ሃይሚ ነኝ መጠራ ካንተ ጠርተሽ ጮሽ መጣው አይደለ? ስመጣ ሌላ ነገር ነው። ሙሽ ስልሽ አንተ ጋር ተኝታለች አልሽኝ እኮ ተኝታለች። አንተ አይደለም ተኛ ያልከኝ? መች ነው ያልኩሽ? እኔ እኮ እሺ የፈለገችበት ትተኛ። እሱ እኮ አይደለም እንትን እኔ ካንቺ ጋር ልደር ብዬሻለሁ። እየዋሸህ ነው አንተ። ዋሽተህ እኔን በእናትህ ፊት ልታስጠቁር። ኧረ እባክህ ምንም ላስጠቁር አይደለም። ያማታ ነው በእናትህ አንተ እንዴ ሙሽ እኔን አታምኚኝም? ቆይ እኔን አታምኚኝም ሙሽ? እሷ የምታወራው ነገር ውሸት ነው። አታምኚኝም? እኔ በጣም ያሳፍራል እንደዚህ አይነት ነገር። ምንድን ነው የሚያሳፍረው? አይ በዚህ ተዋሻለህ ብዬ አላሰብኩም። አንተ ይሄን ልትወስድ ነው የመጣኸው? እኔ ላጣላችሁ ነው የመጣሁት አይደለም እንዴ? ምንድን ነው ምን ብዬ እንደነግራት ነው? ምን ልበላት? እሺ ምን ልበላት? አብረን እንደር እያለች ነበር እንድላል ነው የጠበቅሽው? ለአንቺ እየደበኩልሽ ነበር። በዚህ ትበልሽ ለመደበቅ አይደለም፣ የራስህን እንትን ለመደበቅ እየሞከርክ ነው። የራስህን ውሸትና ምንድን ነው የምትወሪው? በማርያም በሙሽ ፊት እንደዚህ አይከብድም? ምንድን ነው የሚከብደው? እኔ ውሸት አላወራሁም እኮ አይደል እንዴ? ሙሽ እኔ ውሸት አወራለሁ? ሰዋሽ አይተሽኝ ታውቂያለሽ? ሙሽ እስካሁን እኔ አላየሁም እኮ። እሺ እኔን አታምኚኝም? እሺ እኔ እንዳብር ነው ፈልጊው። እኔን አታምኚኝም? እኔ አላውቅም። እንድታብድ የምትፈልገው ለምን መልሳሰጂኝ? ለምን ታብዳለህ? እኔ በማላውቀው ነገር እኮ ነው እየተናገረችኝ ያለ። እኔ ምንም አላውቅም። እሺ ያሳብድ ነው ታዳስ እኮ አሁን እኔ እንደ ውሸታም ታየ እኮ። እኔ አንቺ ለምን ዋሽሻለሁ ታዲያ? በዛ ላይ በማይረባ በማይሆን ነገር አዋ ምንድን ነው የምትይው? አቁም ትናገሪ ከሆነ ተናገሪ። ተናገርኩኝ እኔ እንዴ? አይ በእናትሽ ልጅ አቁም ተናገርኩኝ። እኔ ትናገር በቃ እውነቱን። እኔ አላልኩም። እመኚኝ። እሺ እሷን ብቻ ነው እንደምታምኚው እንጂ ምን ዕቃ ፈልገሽ ነው የመጣሽው? ምን ፈልገሽ መቼ? አሁን አይ እኔ ስትንጫጩ ሰምቼ። እሺ ስትጠራ አልሰማሽም? ነው ብሩክ ብላ በድንስም ነው እኔ እሱን አልሰማሁም። ተኝታ ነበር እኮ እንዴት ተሰማች? እውነቱን ተናገሪ። ምንድን ነው እውነቱን ተናገሪ? ያማን እንደ አንተ እግዚአብሔርን እንጣላለን። እውነቱን ነግራ ከሆነ ተናገሪ። እኔ እውነቱን የምናገረው መጀመሪያ ስዋሽ ነው። እኔ ደግሞ አልዋሸሁም። ዋሽቻለሁ ወይ? ሴትዮን አሁን ከየት ላምጣ? አይንም ድርቅ አልሽ እኮ አሁን እራሱ እኮ በጣም ደረቅሽ እኮ ደረቅሽ። መውጣት ትችል ነበር ግን አሁን ቁጭ ብላ እንዴ እና ንገሪያት እውነቱን። ያማታል እውነት ቁጭ ብላ ንገሪያት እውነቱን። ሙሽዬ እኔ ምንም አልሆንም። ችግር ንገሪያት እውነቱን። ምንድን ነው የምትደበሪው? ምንድን ነው የሚያስብሽ? እየተበላችሁ ነው። እየተበላችሁ ወይኔ ልጄ በትበት አለ እኮ በትበት አልኩ እኮ እየቀለዳችሁ ነው። በቃ አዎ ፍራንክ ነው። ሙይገማ ከመጣፍ ማለት ነው። እኔ ግን መጨረሻ ላይ ሳንሰለኝ እስካሁን አንጀቴ በደወለ ነገሩ ነው። ግን እየተነጋገርነውን እኮ ሙሉ አላለችልኝም። የእናት አንጀት ሆኖባት እንደዚህ ነው ያስጠናሁሽ። እኔ እንደዚህ ነው ያሳደግኩ ምናምን ብለሽ ተናገሪ ነበር ያልኳት። ግን ወራዱ ታዳብላ ሰመችልኝ።
የእናት አንጀት አስጨነቀችኝ እኮ እሷ እራሱ እኔ ስላት ጸጥ ትላለች። ምንም ቤተሰቦቻችን ለማንኛውም ካሜራ የት እንዳለ ታውቃለህ እንዴ? አይታይም እኮ ስልኳ ኮስሞቲክስ ውስጥ ነው። ካሜራ እየፈለገ ነው። እስከ አገኘኸው? ሰጋ መስኮቱ ላይ አሁንምታኛሽ። አምላኬ ሆይ የምታጋጨኝ እየመሰለኝ ከሆን አጋጨኝ ብዬ ሙሽ እኔ ደግሞ ማለት ነው። አሁን እኔ ሼም ያዘኝ አንተኛ ብላኝ ምናምን እንዴት ይባላል? እኔ ሲጨንቀኝ ቤት ልወስድ ነው የመጣሁት አልኳት። አንቺ አረጉልሽ ነኝ ካቻቸው ደህና ደር በቃ እሺ፣ ግባና ተኛ፣ ደህና ደር። ኧረ ፊልም ላይ ቤተሰቦቻችን ለማንኛውም ተሳክቶልናል። ሻሸላም ታቆይ እሺ፣ ሻሻኒ ዛሬ ገባችሁ። ለማንኛውም ቤተሰቦች ተሳክቶልናል። እንግዲህ ያው ብዙ ነገር አስበን ነበረ። በተቻለን አቅም ፕራንክ ለማድረግ ሞክረናል። ብሩኬ እንደዚህ ይርበተበታል ብዬ አስቤ አላቅም። በጣም የሚያሳፍር በጣም የወረደ ነገር ነው ያደረግኩትኝ። ግን ደግሞ ከሙሽዬ ጋር ተባብረን ተመካክረን ስለሆነ ምንም አልመሰለኝም። ግን ካሁን በቃ መታኝ ብዬ እያሰብኩኝ ነበረና ወይኔ በጣም ቅሌት ነው። ግን ያስፈራል እንደዚህ አይነት ነገርና ግን በጣም ብዙ ሰዎች እንደዚህ ያሉ ማለት የራሳቸውን ስህተት ለመሸፈን ሲሉ በውሸት እንደዚህ አይነት ቃላቶች አይ አይደለም፣ ምንም የሚያሳስብ ነገር የለም። ምንድን ነው ልጭናው ነው አይደል? ኢንትሮ ሰርቼ ቀርጬ የመጣሁት አንተ ረፍ። የምር ልትመታኝ ነው እንዴ? አልመታሽም። ምን በቃ መስራት ያጂ ነው። ጫማህን አወለክ እኮ ታዲያ ምን ሆነክ ነው? ሙሻት ሳቂ ነው። የምሬን ነው። ቀልድ አልፈልግም። እንደዚህ አይነት ቀልድ ታዲያ የለፋውበት ቪዲዮ እንዴት ነው የማይጫነው? ምን ማለት ነው የለፋውበት? ይሄ ሁሉ እንትን ቁጭ ብዬ ስለፋ የነበረው እኮ ቪዲዮ ስቀርጽ የነበረው እኮ ካሜራ ለመደበቅ ተፍ ስል የነበረው እኮ ቪዲዮ እንዲጫን ነው አይደል? ደግሞ አሁን አልፈልግም አልኩ። ሲቀጥል ደግሞ ይሄን ፕራንክ ያደረኩት ሰዎችን ለማስተማር ነው። በአንድም በሌላም መንገድ በምንድን ነው የምታስተምራቸው? አብሮ በማደርም አይደለም አብረን እንደር ስለተባለም አይደለም እኮ የሆነ ሰው የሆነ ነገር አድርጎ ግን እጅ ከፍንጅ ሲያዝ ሌላ ሰው ላይ የሚያላክኩ በጣም ብዙ ሰዎች አሉ። የራሳቸውን ጥፋት ሰዎች ላይ የሚያላክኩ እሱን ለማስተማር ነው። ምን ብለሽ ነው የምታስተምሩት? የምን የራሳቸው ብሩኬ ምን ሆነህ ነው? ምንም ሆኜ አይደለም። እኔ አሁን ለምሳሌ እንደር ያልኩህ እኔ ነኝ አይደለ? ያጠፋሁት እኔ ነኝ አይደለ? ግን ከዛ ሙሺ ስትመጣ እሱን የጠየቀኝ ብዬ በአንተ አላከኩ። እንደዚህ አይነት የራሳቸውን ጥፋት በሰው የሚያላክኩ ሰዎች እኔ ደግሞ አልፈልግም። እንደዚህ እንዲባል አትፈልግም? አልፈልግም። ለምን? መብት አይደል? በቃ አናደሽኛል። ተገቢ ያልሆነ ነገር ነው። የምርህን ነው? አዋ እሺ፣ ሁሉ ነገር የለፋውበት በቃ ለፋሽ፣ ጎበዝ ለፋሽ። ምን ሆነክ ነው? ሙሽዬ እየቀለድኩ አይደለም። አይ እንደዚህ አይነት ቪዲዮ እንዲጫን አልፈልግም። ምን ሆነ ነው? በዚህ ሌሊት አንቺ ሰው በሚተኛበት ነው አንዴ ነው ማናደድብሽ? በደንብ ነው እንጂ የምናደደው። እንዴ እኔ እኮ ከሙሽ ጋር ተነጋግሬ ነው። ሪሊ የሆነ ነገር እኮ የለም አይደል? ፕራንክ ነው እኮ ቢሆንስ ተነጋግረን ነው እኮ ቢሆንስ ብትነጋገር እና ታዲያ የሚያስጠላ ነገር ተናግረናል። የሚደብር ለሚዲያ የማይመጥን ነገር ተናግረናል። አልተናገርንም አይደል? እና ታዲያ ምንድን ነው ሙሽ የምታገያት? አሁን እንደዚህ ተብሎ ይሰራል? እንዴት